አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደሻ ያመሸው እንዴናችሁ? ታላችሁ ሁሉ ሰላም አለና አልሐምዱሊላህ። ዛሬ ኢንሻአላህ ትእዛዝ ይዤ እየሄድኩኝ ነው። እያወረድኩኝ አሳያችኋለሁ። ማዘዝ ከፈለጋችሁ ደግሞ ዘዝ የረመዳን አስቤዛ ማለት ነው። ኢንሻአላህ እስከ መጨረሻው ድረስ ተከታተሉ። እና ውድ ቤተሰቦቼ ያው እንደዚህ አርገን አንከባክበን ቤታችሁ ድረስ እናደርስላችኋለን ማለት ነው። ውድ ቤተሰብ እናንተ ብቻ ማዘዝ ብቻ ነው የሚጠበቅባችሁ። አዘጋጅተን ምን ብለን ለቤተሰቦቻችሁ እንሰጥላችኋለን ማለት ነው። ቤተሰቦች እንግዲህ እንደምታዩት ማሻአላህ ነው። በነገራችሁ ላይ በሁለት ባጃጅ ነው የመጣው። ትእዛዙም ደግሞ የሁለት ልጆች ነው ማለት ነው። ውድ ቤተሰቦቼ የሰው ካላችሁ ደግሞ ይሄ ገደሮ ነው ማለት ነው። ኢንሻአላህ እናንተም ተፈለጋችሁ የገደሮም ትሆናላችሁ። ለሌሎች ሌላም ቦታ ከሆናችሁ ችግር የለውም። ኢንሻአላህ ባጃጅ ብቻ ተገባ ይዘን ይሄር እናደርስላችኋለን ማለት ነው። እሺ ውድ ቤተሰቦቼ እና እስከ መጨረሻው ድረስ ተከታተሉ። ግን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ቤተሰቦቼ እንደምታዩት በነገራችን ላይ ብዙ ነው። ያው ለማፈታታት አይመችም። ዱቄት አለ፣ ሩዝ አለ፣ እንደገና በርበሬ፣ ሽሮ አለ፣ ዘይት ምናምን አለ፣ ተምር አለ፣ ብቻ ብዙ ነው። ኢንሻአላህ ያው እናንተ ታዘዛችሁ በታማኝነት እናደርስላችኋለን ማለት ነው። የሚዘጋጅም ከሆነ አዘጋጅተን ብቻ የሚቀር የለም። ያው ብዙ ነው በነገራችን ላይ እንደምታዩት ማሻአላህ ነው። እህልም አለ፣ እህሉንም እንደዚሁ አሳያችኋለሁ ማለት ነው። አሁን ይሄ የምታዩት በርበሬ፣ ሽሮ እና ሩዝ፣ ተምር፣ ዘይት፣ ዱቄት እንዲሁም ደግሞ ሌላም ነገር አሉ። በነገራችን ላይ ምስር አለ፣ ስኳር አለ፣ ክክ አለ እና ብዙ ናቸው። ላችሁ ነው ቤተሰብ ጢስ አለ እና እንደዚህ አርጌ ረታትቤ አዘጋጃጅቼ የሚዘጋጁ ተዘጋጅቶ በርበሬ ምናምን ተዘጋጃጅቶ እንደዚህ አርጌ ለቤተሰቦቻችሁ ሰርፕራይዝ አረግላችኋለሁ ማለት ነው። ውድ ቤተሰቦች ያው እንግዲህ ረመዳኑም እየመጣ አይደለም፣ ምንም አልቀረውም። እዚህ ደግሞ ያው እንግዲህ አንደኛውን ባጃጅ ጨርሰን አሁን ወደ ሁለተኛው ባጃጅ ማውረድ ልንሄረው ማለት ነው። ይሄ በነገራችን ላይ ወደ ታይ ፈቀቅ ካላላ አይመችም እና ውድ ቤተሰቦቼ እንደምታዩት አሁን ደግሞ እህሉን እያወረድኩኝ ነው ማለት ነው። ያው እንግዲህ ይታያል ብዬ አስባለሁ። ያው ፀሐይ ስለሆነ ነው። በነገራችን ላይ ከፋፍሌው ነው እንጂ ይሄ 2 ኩንታል ማሽላና ጤፍ ነው ማለት ነው። ማሽላው 100 እንትኑ 100 ማለት ነው። ውድ ቤተሰቦችና ይሄንን ይመስላል። ኢንሻአላህ እናንተ ብቻ ማዘዝ ነው የሚጠበቅባችሁ። በነገራችን ላይ ባጃጅን የታደርስላችሁ ማለት ነው። የባጃጁን የትራንስፖርቱን እናንተ ሆናችሁ የምከፍሉት እኔ አይደለሁም የምከፍለው ማለት ነው። ውድ ቤተሰቦች አንዳንዴ እንትን እንዳትሉ እንዳትደነጋገሩ ስጠይቁ ደግሞ ኢንሻአላህ እኔ ያስረዳችኋለሁ ማለት ነው። እንደዛ አርጌ አዘጋጃቼ አስፈጭቼ አስፈጥሬ ብቻ ብዙ ነገር እንደዛ አርጌ አዘጋጅቻለታለሁ ማለት ነው። ውድ ቤተሰቦች ኢንሻአላህ እናንተ ብቻ ማለት ነው የሚጠበቅባችሁ። የፈለጋችሁትን እዘዙኝ እላችኋለሁ ቤተሰቦቼ። እና እንግዲህ የዛሬ ቪዲዮ ይሄን ይመስላል። እናንተ ብቻ ውድ ቤተሰቦቼ ያው እንግዲህ እንደነገርኳችሁ ካፋፍሌ እየጠበኩኝ ነው ማለት ነው። ቤተሰቦቻቸው ሲመጡ ስለሆነ የማስረክበው እንደዚህ ካፋፍሌ አስቀምጫለሁ። የሆነ ሰው ስለሆነ ያሱት ቤተሰብ እና እንግዲህ ይሄንን ይመስላል። ብቻ እናንተ ማዘዝ ነው በቃ። ቁጥሩን ያስቀምጥላችኋለሁ እናንተ ዘዙኝ ኢንሻአላህ። የትራንስፖርት ከሆነ እኔው ራሴ ሂጄ ለቤተሰቦቻችሁ አስረክብላችኋለሁ ማለት ነው። ግመል ከሆነ ደግሞ እናንተ ግመል ካለበት ቦታ ወይም ቤተሰቦቻችሁ ተሚቀርብበት ቦታ ግመል እንትን ታላችሁ ደግሞ እኔ ከቤቱ ውድ ቤተሰቦቻችን እንግዲህ እኛ አስረክበን ለቤተሰቦቻችን አሁን ወደ ቤት እንመለስ ነው ማለት ነው። እንደዚህ ኢንሻአላህ ቤተሰቦቻችሁ ሲመጡ እንደዚህ አርጌ አስረክብላችኋለሁ ማለት ነው። ውድ ቤተሰቦችና የዛሬው ቪዲዮ ይሄን ይመስላል። እናንተ ብቻ ላይክ ሰብስክራይብ ያደርጋችሁ ተከታተሉ። ይሄን ይመስላል ማለት ነው እና ተከታተሉ። ሰብስክራይብ ላይክ ያደርጋችሁ ማለት ስለምፈልጉ ኢንሻአላህ እንደዚህ አርጌ አዘጋጅቼ ምናምን ሰጥላችኋለሁ። መልካም ቆይታ። ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። አሁን ደግሞ አድረሰን ያው ያጓራው ነው ላሳያችሁ። በነገራችን ላይ በጣም አጓራ ተማሙን ወደ ቤቴ እየተመለስኩ ነው ወደ ቤተሰብ እና የምታው 7 ወይራ ነው የናፈቃችሁ ታላችሁ። እስኪ ላሳያችሁ በዚህ አጋጣሚ ደግሞ በዚህ ሄዳችሁ ካለ ደግሞ ማየት ይቻላል ማለት ነው።